ፊልማችን የሚጀምረው አንዲት ቆንጆ መነኩሲት ከወትሮው ለየት ያለ ጸሎት በማድረስ ወደ ገዳሙ እመምኔት ክፍል በቀስታ ስትገባ እያስመለከተን ነው። በዚህ ውድቅት ሌሊት የገዳሙ አለቃ ባንቀላፋችበት ክፍል ዘልቃ በመግባት በርከት ያሉ ቁልፎችን ሰርቃ ገዳሙን ለአንዴና ለመጨረሻ ጊዜ ለቆ ለመውጣት ወደ ቅጥሩ ትፈተለካለች። የገዳሙ መውጫ በር ላይ ደርሳ በሩን ለመክፈት እየተጣደፈች ሳለ ከጀርባዋ ከራስ ጸጉራቸው እስከ እግር ጥፍራቸው ድረስ የተሸፋፈኑ 4 መነኮሳት ይቀርቧታል። መነኩሴያን በትግል ከፍታ እንደወጣች አንደኛዋ ሴት እግሯን በመያዝ በተደጋጋሚ ከበሩ ብረት ጋር በማጋጨት ከጉልበቷ ትቀጫታለች። ከቆይታም በኋላ መነኩሴዋ ወደ ራሷ ስትመለስ የገዛ አካሏን በሬሳ ሳጥን ውስጥ ታሽጎ እንደተቀበረች ተረድታ እሪቷን ብታገልጠው ማንም ሊደርስላት አልቻለም። በሌላ ቦታም አንዲት ሲሲሊያ የተባለች እንስት ዓለማዊ ሕይወቷን እርግፍ አድርጋ በመተው የብሕትውና ሕይወት ሀ ብሎ ለመጀመር ወደ ጣሊያን ትመጣለች። የገዳሙ ዲያቆን ሄንዞ አውሮፕላን ማረፊያ ተገኝቶ ሞቅ ያለ ሰላምታ ከሰጣት በኋላ መነኩሴ ለመሆን ባደረገችው ጉዞ እድሉን ተመኝቶላት ተያይዘው ወደ ገዳሙ ይሄዳሉ። ከረጅም ጉዞም በኋላ ገዳሙ ደርሰው ከሲስተር ኢዛቤል ጋር ያስተዋውቀናል። ኢዛቤልም አዲሷን መነኩሴ ወደ ክፍሏ እየወሰደቻት ስለ ገዳሙ መች እንደተቆረቆረ ምን እንደሚከወን በተጨማሪም አመሻሽ ላይ የብሕትውና ሕይወት ለመጀመር ቃለ መሐላ እንደምትፈጽም ገልጻላት ወደ አገልግሎቷ ትመለሳለች። በመቀጠልም ሲሲሊያ ሽንት ቤት ውስጥ ሳለች ጉዌን የተባለች መነኩሲት ሲጋራ ለማጨስ ወደ ክፍሉ በር በርግዳ ትገባለች። ውስጥም አዲሷ መነኩሴ አይታት ስለገባች ይቅርታ በመጠየቅ በሚቀጥለው ጊዜ በሩን እንድትቆልፍ አሳወቀቻት። ምሽት ላይም ሲሲሊያ ራሷን አዘገጃጅታ ወደ አዳራሹ ከሌሎች እንግዳ መነኮሳት ጋር ተቀላቅላ ወደፊት ሲጠጉ ከቄስ ቴዴስኪ ጋርም ሰላምታ ተለዋውጣ ቴዴስኪም ሲሲሊያ ብዙም ጣሊያነኛ ስለማታውቅ እንደሚተረጉሙላት ገልጾ ስነ ስርዓቱ ይጀመራል። የገዳሙ አስተዳዳሪ ካርዲናል ፍራንኮ እንግዳዎችን ለአገልግሎት የፈጣሪ መንገድ ለመከተል ቃለ መሐላ አስፈጽሟቸው መነኩሴ መሆናቸውን ያውጃል። በዓሉንም በሆስቴል ውስጥ እያከበሩ ቄስ ቴዴስኪ የቅድስና ጉዞ ከመጀመሩ በፊት ሳይንሳዊ የሆኑ ግኝቶች ላይ በስፋት ሲሰራ እንደነበር ለሲሲሊያ ገልጾላት፣ ሲሲሊያም ቀጠል አድርጋ የእሷ ጥሪ የመጣው በ12 ዓመቷ በበረዶ ሐይቅ ውስጥ እንደወደቀችና ለ7 ደቂቃ ያህል የልብ ምቷ እንደቆመ ቢነግሯትም ፈጣሪ በታምሩ ሁለተኛ የመኖር ዕድል እንደሰጣት በመናገር እሱም ምክንያት እየፈለገች መሆኗን ገልጻለት ወደ መታጠቢያ ቤት ሄደች። እዚያም ሳለች እያለቀሰ የሚጸልይ የሰው ድምፅ ሰምታ ድምፁን ወደ ሰማችበት ቤተ መቅደስ ስትጠጋ አንድ መነኩሲት ወለሉ ላይ ተዘርራ ስትጸልይ ትደርሳለች። ልታግዛትም ስትቀርብ መነኩሴዋ ፊቷ በጨርቅ የተሸፈነ ስለነበር ሲሲሊያም አይታ እጢዋ ዱብ ይላል። ወዲያውም እርዳታ ልጠራ ስትል እመምኔቷ ደርሳ ምንም እንዳልሆነ በማሳወቅ ወደ መሰዊያው መርታት ኢየሱስ በመስቀል ላይ ሳለ የተቸነከረበት ችንካር በማለት ከወርቅ ከተሰራ ጌጥ ውስጥ አውጥታ ትሰጣታለች። ይሄ ለሰው ልጅ ድህነት ሲባል የተከፈለ መስዋዕትነትና ለጥፋቶቻችን ይቅርታ የሚያሳይ መሆኑን ስገልጽላት መከራው ማድመጥ የተሳናት ሲሲሊያ ራሷን ስታ ወለሉ ላይ ትነጠፋለች። በማግስቱም ሲሲሊያ ወደ ራሷ ተመልሳ ባለፈው ምሽት ብዙ ወይን በመጠጣቷ የማይረባ ነውር እንደሰራች በመግለጽ ኃጢአቷን ለቄሱ መናዘዝ ትጀምራለች። ነገር ግን በድንገት ቄሱ ከሷ ቀስ በቀስ እየራቀ ይሄዳል። ግራ በመጋባት ላይ ሳለች ከጀርባዋ ፊታቸው ላይ ጭንብል ያጠለቁ መነኮሳት ጎትተው በመውሰድ ጭንቅላቷ እንዳትንቀሳቀስ በመያዝ ልቧን በስለት ሲሰነክሩ በመባንን ከቅዠቷ ትነቃለች። ነቅታም ወደ በሩ ስታይ ከጨለማ ውስጥ የሚመለከታት ሰው አስተዋለች። በመራድ መብራት ስታበራ ሲመለከታት የነበረውን ሰው ታጠዋለች። በዚያም ቀን ከቁርስ በኋላ እመምኔቷ አዳዲስ መነኮሳትን የመጀመሪያ ቀናቸው መሆኑን እየገለጸችላቸው ሳለ ሲሲሊያ ምን እንዳሉ አልገባትምና ጉዌንን ጠየቀቻት። ጉዌንም ያልገባሽ ባለፈው ምሽት ላይ ብዙ ወይን በመጠጣትሽ ነው በማለት ትቀልድባታለች። በዚህም
ሲሳሳቁ እመምኔቷ ትቆጣቸዋለች። ከዚያም ሲሲሊያና ጉዌን በመሆን በገዳሙ የዕለት ተዕለት እንቅስቃሴያቸውን ማከናወን ይጀምራሉ። ሁለቱም እርስ በርስ ጓደኝነታቸው እየጠበቀ ይሄዳል። ሲሲሊያም ስራ ላይ ሳለች ኢዛቤል ትክ ብላ በክፋት ዓይን ስትመለከታት አየች። ነገር ግን ወዲያው ከእይታዋ ትጠፋለች። አመሻሽ ላይም ሲሲሊያ ተኝታ ባለችበት አንዲት አረጋዊ መነኩሴ ጸጉሯን ስትቆርጥ ሲሲሊያም ነቅታ አወይዴ ምን ውስጥ ነው የገባው ብላ አይ እሷ እንኳን አላለችም። ግራ መጋባት ውስጥ ሆና ህመምተኛዋን መነኩሴ ወደ መኝታዋ ካደረሰቻት በኋላ እግሯ ላይ መስቀል ቅርጽ ያለው ጠባሳ ትመለከታለች። በመነጋታውም ወጣት መነኮሳት ገንዳውን ከበው እየታጠቡ ጉዌን ካሳዳጊዋ ጋር ትኖር የነበረውን ህይወት ለሲሲሊያ እየነገረቻት ሳለ ሲሲሊያ በድንገት በመታመም ማስመለስና ሰውነቷ እጅግ መዛል ይጀምራል። ወዲያውም ወደ ገዳሙ ምርመራ ክፍል ገብታ ውጤት ይጠበቀች በመስኮት ላይ ቆማ ከውጭ ጭንብል ያጠለቀች መነኩሴ ትመለከታለች። ከመቅጽበትም መንገዱን የሳተ ቁራ መስታወቱ ጋር ሲላተም ትበረግጋለች። ከዚያም ካርዲናሉ ቢሮ ተጠርታ ወደ ገዳሙ ከመግባቷ በፊት ቃለ መሃላዋን ጥሳ እንደሆነ ካርዲናል ፍራንኮ ይጠይቃታል። ቄስ ቴዴስኪም አክሎ ከወንዶች ጋር ስላላት የአልጋ ፍቅር ሲጠይቃት ሲሲሊያም ቀበል በማድረግ ህጉን እንዳልጣሰችና ድንግል መሆኗን አበክራ ገለጸች። በዚህም ሀሳብ ላይ ሆነው ዶክተር ጋሎ ሲሲሊያ ጽንስ እንደያዘች ያበስራታል። ካርዲናል ፍራንኮም ይህ ልጅ ካላጤት የተጸነሰ መሆኑንና ይህም ታምር እንደሆነ ይናገራል። በህልሟ ይሁን በእውኗ ሁሉ ነገር የዞረባት ሲሲሊያም ለምን እንደተመረጠች ቄሱን ትጠይቋለች። ቴዴስኪን ፈጣሪ ሁለተኛ ዕድል የሰጣት ለዚህ እንደሆነ ያሳውቃታል። በዚህም ሲሲሊያ በድንግልና በመጸነሷ ድንግል ማርያም ሆኗን አምነው የዓለም ቤዛ የሆነው ክርስቶስን እንደጸነሰች ያስባሉ። ወይነጭ አሁን ምን ሊሉን ነው? በአምላክ የተሰጣቸውን ተአምር ለማክበር ኢዛቤልና ጉዌን ልዩ የሆነ ክብረ በዓል አሰናዱ። ሲሲሊያ ምን እየተካሄደ እንደሆነ ግራ ይገባታል። ከወራትም በኋላ አንድ ጠዋት ህመሟ ጸንቶባት ባልተለመደ ሁኔታ በጽንሱ ተጓዳኝ ህመም ጥርሷን ታጣለች። ከዚያም ገንዳ ውስጥ ሆና እረፍት እያደረገች ሳለ አንድ ሰው ውሃ ውስጥ አፍኗት ትግል ትጀምራለች። እሷም ኢዛቤል ስትሆን መነኮሳትም ደርሰው ከገላገሉ በኋላ ኢዛቤል እሷ ላይ ዳግመኛ መሞከር እንዳለባቸው እየጮች እየተናገረች ያወጧታል። ጽንሱም ደህና መሆኑን ለማረጋገጥ ወደ ዶክተር ጋሎ በመሄድ ጽንሱ ሰላም እንደሆነ አውቀው ሲሲሊያም ኢዛቤል ለምን ልትጎዳት እንደፈለገች ቄሱን ስትጠይቀው ቄስ ቴዴስኪም ኢዛቤል የአእምሮ ህመምተኛ መሆኗን ገልጾ ጥቃቱ ሁለተኛ እንደማይከሰት ቃል ይገባላታል። ሲሲሊያም በሌላ ዶክተር ሆስፒታል ሄዳ መታየት እንደምትፈልግና ጥርሷም እንደወለቀ ብትነግረውም ቄሱ ከዚህ ገዳም እንድትወጣ ፈቃደኛ ሳይሆን ይቀራል። በዚህም የገዳሙ ሰው ሁላ እየተጠራጠረች ስትንቀሳቀስ ሁለት ጭንብል የለበሱ መነኮሳት ከከፍታ ላይ ሆነው ሲመለከቷት አየች። ወዲያውም ከጣራው ላይ የሆነ ሰው ከአቅራቢያዋ ሲወድቅ ሰምታ በጥርፍ ሄዳ ስታይ ፊቷ በትንትን የወጣው ኢዛቤል መሆኗን አውቃ በጣም ትደናገጣለች። ሲሲሊያን የቀብር ስነስርዓቱ ላይ ጉዌን በገዳሙ ላይ ያላትን ጥርጣሬ እርግዝናዋም 5 ወር እንዳለፋትና ሐኪም ጋር መታየት እንደነበረባት በመግለጽ አስጠነቀቀቻት። ቄሱም ጣልቃ ገብቶ ችግር ካለ ሲጠይቃቸው ያበሳጫት ጉዌን ለሁሉም በመጮ ኢዛቤል ራሷ እንዳላጠፋችና የሲሲሊያም ጽንስ ችግር ላይ እንደሆነ ስታሳውቃቸው ቴዴስኪና ኤንዞ በመሆን አንጠልጥለው እያዋከቡ ይወስዷታል። ምሽት ላይም ሲሲሊያ በድብቅ ወደ ካርዲናሉ ቢሮ ገብታ ካቢኔቱን ለመክፈት ቢላዋ ተጠቅማ ስከፍት የራሷን ዝርዝር መረጃ እያየች በቅርብ ርቀት ላይ ጩኸት ሰምታ ወደ ሰማችበት ቦታ በመሄድ በሩን በቀዳዳ ስታጮልቅ ጉዌን ጭንብል በለበሱ መነኮሳት እየተሰቃየች ነው። በመጨረሻ ምላሷን ሲቆርጡ ተደናግጣ ለመሸሽ ስትል ታማሚዋ ሞሎክሴ አፈናት በማረጋጋት ከጸጉሯ የሰራችው ምስል ሰጠቻት። ሲሲሊያም ለመሸሽ እንድትረዳ ብትጠይቃት መነኩሴዋ ከገዳሙ ማምለጥም ሆነ ለማምለጥ መሞከር እንደማይቻልና ከሞከሩን ክፉኛ ሰቆቃ እንደሚደርስባቸው ነገረቻት። ጠዋት ላይም ከሲሲሊያ ክፍል ከፍተኛ ድምፅ በመሰማቱ የገዳሙ መነኮሳት ሁሉ ወደ ክፍሏ ሲገሰግሱ ሲሲሊያ በብዛት ደም እየፈሰሳት ያገኛሉ። ዶክተሩ በገዳሙ ስለሌለ የገዳሙ አለቃዎች ተደናግጠው ቴዴስኪና ኤንዞ በመሆን ወደ ሆስፒታል ይወስዷታል። ክፍሏ ውስጥም የምትጸል
የጸለየላት ነርስ ካልጋው ስር የዶሮ ላባ አየች። ከስሩም አንገቷ የተቆረጠ ዶሮ አግኝታ ደሙ የሷ እንዳልሆነ ተረዳች። ወዲያውም ቴዴስኪ ስልኩ ይጠራና ስልኩን በማንሳት እያወራ ሲሲሊያን ይመለከታታል። ጨርሶም መኪናውን ሲያስቆም እቅዷ እንደተባነነ ያወቀችው ሲሲሊያም ለማምለጥ ከቦታው ስትፈተለክ ሁለቱም አሳደው ይዟታል። በገዳሙም ውስጥ ሲሲሊያ የመነኮሳቷን አለቃ ለሚሰሩት ኃጢአት ፈጣሪ ይቅር እንደማይላቸው ስትነግራት እመምኔቷን በጥፊ ትልሳታለች። ከዚያም በተሽከርካሪ ወንበር ላይ ጠፍሯት ቄስ ቴዴስኪ ሁሉንም ነገር ያሳውቃታል። ወደ መሰዊያውም ወስዷት ካህን ከመሆኑ በፊት የጄኔቲክስ ሊቅ መሆኑንና ጓደኞቹም የሱን ግኝት አልቀበል ሲሉ ወደዚህ ገዳም በመግባት ለድፍን 20 ዓመታት ካልተሳኩ ሙከራዎች በኋላ በመጨረሻ በድንግልና ጸንሳ ዳግመኛ ፈጣሪ በሆዷ እንዳለ በማሳወቅ የሚሆነው በችንካሩ ላይ በተገኘ የደም ናሙና የተሳካውን ጽንስ እንደያዘች ያሳውቃታል። ቤዝመንት ውስጥም ወዳለው ላብራቶሪ ወስዷት ለድፍን 20 ዓመታት የጨነገፉ ጽንሶችን አሳይቷት ዳግመኛም ለማምለጥ እንዳታስብ ፍም በሆነ መስቀል ቅርጽ ባለው ብረት እግሯን ይጠብሳታል። ከብዙም እሪታ በኋላ ክፍል ወስዷት ይዘጉባታል። በሚቀጥለውም ቀን ዶክተሩ እመምኔቷ ጋር በመሆን ጨቅላውን በስክሪን ላይ በማየት ዛሬ መወለጃ ቀኑ መሆኑን አሳውቋቸው መድኃኒት ለማምጣት ከክፍሉ ሲወጣ የመነኮሳት አለቋ ልጇ እንደሚያድናቸው እየነገረቻት ሲሲሊያም አሳቻ ጊዜ ጠብቃ አለቃዋን በብረት መስቀል ጨቅጭቃ ገላት ከክፍሉ ስትወጣ የመጠመሟ ይጀምራታል። እንደምንም ወደ አዳራሹ ደርሳ ካርዲናል ፍራንኮን ጉሮሮውን በመዝጋት አሰናብተው ስትመለስ ዶክተሩም አይቷት እግሬ አውጭኝ ብሎ ሲፈረጥጥ ችንካሩን በመያዝ ቤዝመንት ውስጥ ወዳለው ላብራቶሪ ሄዳ ቤተ ሙከራውን ለማጋየት በማሰብ ቤንዚን ስታርከፈክፍ ቴዴስኪም እንደመጣ አስተውላ ከራሷ ጭምር ልትንበለበል ላይተሩን ስትለኩስ ምጧ ቀጥሎ ህመሟ ያስጨንቃታል። በዚህም ቄሱ ደርሶ ሲታገላት በጠርሙስ አናቱን አንዝራው ከላቡ በመውጣት በሩን ሲሸነቁርበት በጸጉሯ ይዟት ሲታገሉ አጣብቅኝ ውስጥ የገባችው ሲሲሊያም እሳቱን በመለኮስ ቤተ ሙከራውን ታያይዟል። ከፍንዳታው እንደምንም ታግሎ የተረፈው ቴዴስኪ በሩን በመገንጠል ሲወጣ ሲሲሊያን በፍጥነት ወርዳ ከገዳሙ ስር ያለውን የመቃብር ዋሻ ተጠቅማ ስታመልጥ በአንደኛው ጥግ ላይ በለውሳስ የሚጮው ድምፅ ሰምታ ቆም ብላ በፍርሃት አካባቢዋን ስታጤን የሞት ጣር ላይ ያለችው ጉዌንን አየቻት። በመደንገጥ ከህመሟ ጋር እየታገለች ማምለጫ ፍለጋዋን ቀጥላ በመጨረሻም የዋሻው መውጫ አገኘች። በደስታም ልትሾልክ ስትል የድመት ነፍስ ያለው ቴዴስኪም ደርሶ ሲሲሊያን በመያዝ ሆዷ ውስጥ ያለውን ጽንስ ለማውጣት በቢላዋ ሆዷን መቅደድ ሲጀምር በያዘችው ችንካር አንገቱን በመውጋት ገላግለው ራሷን ነፃ ወጣች። ከዋሻውም እንደወጣች ምጧ በርትቶባት በከፍተኛ ትግል በሰላም ትገላገላለች። ነገር ግን በወለደችው አስፈሪ ፍጡር ገጽታ ተደናግጣ በጥርሷን ብርቷን በአስፈሪ ጩኸት ቆርጣ ድንጋይ ተጠቅማ የገዛ ልጇን ቀጥቅጣ ስትገለው እያየን ታሪካችን ያበቃል። እስከ ቀጣይ ቸር ያቆየን። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።